አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደቻራ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አለን አልሐምዱሊላህ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ዛሬ ደግሞ የወንድሜ ትዕዛዝ ነው ማሳያችሁ ኢንሻአላህ። እዚህ ጋር 10 ኪሎ በርበሬ ነው ያዘጋጀሁለት። 9 ኪሎ በርበሬ 1 ኪሎ በላው አድርጌ በአጠቃላይ 10 ኪሎ በ800 ብር በርበሬውን ገዝቼ በዛ ደግሞ ሽንኩርት አለበት መደለት ምናምን አለ። ከዛ ቅመሞቹ እንደዛ አድርጌ አዘጋጅቼለታለሁ ማለት ነው። እዚህ ጋር ደግሞ የምታዩት ሽሮ ነው። ሽሮ ኢንሻአላህ አዘጋጅቼለታለሁ በ200 ብር ሽሩቡን ገዝቼ ማለት ነው። ውድ ቤተሰቦች እንደምታዩት ማሻአላህ በጣም ነው የሚያምረው። አዘጋጅቼለታለሁ ማለት ነው። እዚህ ጋር ደግሞ የሙቅ እህል አለ። እንደምታዩት የሙቅ እህል አለ በ120 ብር ነው ማለት ነው። በእንትን የገዛሁለት ገብሱን ሀጃድ ዘንጋዳው ደግሞ በ70 ብር አርጌ የተቀሩት ደግሞ የተለያዩ ነገሮች እነ ተልባ ኑግ እነ ሰሊጥ ብቻ ብዙዎቹ ገብተውበታል። እነ ለውዝ ምናምን አለው እንደዛ አርጌ አዘጋጅቼለታለሁ ማለት ነው። ውድ ቤተሰቦች ምጥንጥና አርጌ ተመጣጣነ ሙቅ አዘጋጅቼለታለሁ። እዚህ ደግሞ ስኳሩን በኪሎ ነው የገዛሁለት። ስኳር በኪሎ 200 ብር 2 ኪሎ ገዝቼለታለሁ ማለት ነው። ውድ ቤተሰቦች እንደምታውቁት ስኳር እዚህ ጋር የነዚህ በነገራችን ላይ የምታዋቸው የሾርባ እህሎች ናቸው ማለት ነው። 400 ብር ጣሳውን ሀጃ ገዝቼለታለሁ። እንደምታዩት 400 ነው የተፈተገው ማለት የተዘጋጀው 400 ብር ገዝቼለታለሁ። እዚህ ደግሞ የሾርባው ገብስ ነው በ130 ብር ማለት ነው። እንደምታዩት ማሻአላ ጥርት ያለ ጽድት ያለ ነው የገዛሁለት። እዚህም ሩዝ በ200 ብር ጣሳው ማለት ነው። ጣሳው የሾርባ ሩዝ 200 ብር ነው ማለት ነው። ውድ ቤተሰቦቼ እነዚህን አርጌ ምጥንጥና አርጌ ገዝቼለታለሁ። ውድ ቤተሰቦቼ እና እናንተ ኢንሻአላህ ማዘዝ ከፈለጋችሁ ለቤተሰቦቻችሁ ዘዙን። እንግዲህ ትዕዛዙ ይሄን ይመስላል። በርበሬው እንግዲህ ይሄን ይመስላል። እንግዲህ በርበሬው ማሻአላህ ተባረከላህ እያላችሁ ማለት ነው። እንግዲህ ትዕዛዙ እንግዲህ ይሄን ይመስላል። እናንተም እንግዲህ ተፈለጋችሁ ዘዙ ማለት ነው። የፈለገ ሰው ማዘዝ ይችላል። ለእናት ለቤተሰቦች ሰርፕራይዝ ማድረግ የፈለገ ኢንሻአላህ አዘጋጅላችኋለሁ። እንዲሁም ተምር ምናምን እንደዚሁም ደግሞ ሩዝ ምናምን ኢንሻአላህ ያው እንግዲህ ትዕዛዛችን ይቀጥላል እና የወንድሜ ትዕዛዝ ይሄንን ይመስላል ማለት ነው። ጥብጥም ያለች ትዕዛዛት ማሻአላህ ብያለሁ እና በአፊያ ምግብ ብያለሁ። እንግዲህ ውድ ቤተሰቦች የዛሬ ቪዲዮ ይሄን ይመስላል። ላይክ ሰብስክራይብ ያደረጋችሁ አበረታቱን። ሰላም አለይኩም ወራህመቱላሂ ወበረካቱ።